አስቡት እስኪ ያለምንም ህመም ያለምንም ማስጠንቀቂያ እይታችንን የሚያጠፋ የጸጥታ ገዳይ በሽታ አለ። ዛሬ የምናየው ትምህርት የዓይናችንን ጤንነት ብቻ ሳይሆንም የመጨረሻ እይታችንንም የሚመለከት ነው። ሰላምና ጤናችሁ ይብዛልኝ ቤተሰቦቼ፣ ወደ ሲስተር ትርሃስ ቻናል እንኳን በድጋሚ በደህና መጣችሁ። ባለፈው የክፍል 1 ቪዲዮ ላይ የዓይን ጤና ምን ያህል ውድና ወሳኝ እንደሆነ አይተናል። በተጨማሪም 7ቱም መሰረታዊ የዓይን ችግሮች ከነመፍትሄዎቻቸው በዝርዝር ተመልክተን ነበር። ክፍል 1ን ያላያችሁ ቤተሰቦች ካላችሁ አሁኑኑ ተመልሳችሁ ቪዲዮውን እንድትመለከቱት በአክብሮት ጋብዛችኋለሁ። በዚህ ቪዲዮ ደግሞ የጀመርነውን በመቀጠል ዓይንን በአጭር ጊዜ ውስጥ ሊያሳውሩ ከሚችሉ ጠንካራ የዓይን ችግሮች ማለትም ከግላኮማ እስከ ስኮቶማ ድረስ ባሉ 4 ወሳኝ በሽታዎችን እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቆይታችሁን አስተማሪና ጠቃሚ እንዲሆንላችሁ እመኛለሁ። እንዲሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ እንድታደርጉ ተጠይቃችኋለሁ። የልባስ ዓይን ብግነት ኮንጀክቲቫይቲስ ፒንክ አይ የዓይን ነጭ ክፍልን የሚሸፍነው ስስ ሽፋን ኮንጀክቲቫ በኢንፌክሽን ወይም በአለርጂ ምክንያት ሲያብጥ ዓይን ሲቀላና መግል ሲያጅል የሚከሰት በሽታ ነው። ይህ በሽታ በቀላሉ የሚተላለፍና የሚያስቸግር ነው። ታዲያ ዓይናችን በዚህ መልኩ እንዲቆስልና እንዲያብጥ የሚያደርጉት ተላላፊና ተላላፊ ያልሆኑ ባክቴሪያዎች፣ ቫይረስ፣ አለርጂ፣ ጭስ፣ ክሎሪን ወይም ባዕድ አካላቶች ናቸው። ይህ በሽታ በቀላሉ ስለሚተላለፍ ከፍተኛ ንጽህናን ይጠይቃል። ከመድኃኒት ውጪ ደግሞ ዓይንን የሚያረጋጉ ተፈጥሯዊ መፍትሄዎች አሉ። ቫይታሚን ኢ፣ ሲና ዚንክን መጠቀም፣ የካሞላይ ወይም የእንስላል ውሃ አቀዝቅዞ በጥጥ በማድረግ እፎይታን ማግኘት ይቻላል። ደረቅ ዓይኖች ድራይ አይ ሲንድረም የእንባ ቱቦዎች ዓይንን ማራስ የሚችል በቂ ፈሳሽ ማመንጨት ሲሳናቸው የሚፈጠር የመለብለብና የመቆርቆር ስሜት ነው። ዓይናችን እርጥበት ያስፈልገዋል። እንባችን ሲያልቅ ወይም በቂ ፈሳሽ ማምረት ሲያቅተው የድርቀት ችግር ይፈጠራል። ታዲያ ይህንን የሚያመጣው ምንድነው ብለን ስንል የእንባ ቱቦዎች በቂ ፈሳሽን አለማመንጨት፣ የቫይታሚን ኢ እጥረትና የእርጅና ሂደት። አንዳንድ መድኃኒቶች የዓይናችን በደንብ መታጠብ ሞይስቸራይዝ ካልቻለ የመከላከል አቅሙ ይቀንሳል። ይህ ችግር በተለይ ከሴቶች ላይ ይዘወተራል። ለመፍትሄ ባለሙያ ማማከር ወሳኝ ቢሆንም ዕለታዊ ጥንቃቄዎች አሉ። የሕክምና ባለሙያ ማማከር፣ የፀሐይ መነጽር መጠቀም፣ ከጭስ መራቅ፣ ቀዩን ደግሞ የዓይናችንን ክፍል የሚያጠፋልን የዓይን ፈሳሽ መድኃኒቶችን አለመጠቀም ይኖርብናል። 7ኛ የዓይን ውጥረት አይስትሬን በዓይን ዙሪያና ከዓይን ጀርባ የሚሰማ የማሳከክ ስሜት ወይም ቀስ በቀስ ወደ ራስ ምታት የሚለወጥ እናም ትኩረት የማድረግ ችግርን የሚፈጥር ነው። ይህ በዘመናችን በብዙዎቻችን ዘንድ የሚከሰት ችግር ነው። ታዲያ ዓይናችን ከመጠን በላይ እንዲዳከም የሚያደርጉት ዋና ዋና ልማዶች ከስራዎች ለረጅም ጊዜ በአንድ ነገር ላይ ማተኮር ወይም የተሳሳተ የመነጽር ሳይዝ መጠቀም። ይህ ችግር የሚፈጠረው ለዓይን እረፍት ባለመፍቀድ ነው። መፍትሄውም በተቃራኒው ዓይናችንን ማሳረፍ ነው። የ20/20 ህግጋትን መተግበርም ይኖርብናል። ይህም ማለት በየ20 ደቂቃው ከስክሪን ላይ ዓይንዎን አንስተው 6 ሜትር ርቀት ያለን ነገር ለ20 ሰከንድ ይመልከቱ ማለት ነው። ይህ የዓይንን ጡንቻን ያሳርፋል። አንደኛው ግላኮማ ማለት በዓይናችን ውስጥ የሚፈጠር ፈሳሽ አኳየስ ሂውመር በሚፈለገው ፍጥነት መውጣት ሲያቅተው ግፊት ከልክ በላይ ሲጨምር የሚከሰት ጠንካራ በሽታ ነው። ይህ የጨመረው ግፊት ልክ እንደ ጉማ ፊኛ ውስጡ ከመጠን በላይ አየር መሙላት ነው። ይህ ግፊት አደገኛ የሚያደርገው ህመም ሳይሰማ ቀስ በቀስ የዓይንን ነርቮች ማጥፋት ነው የሚጀምረውም በዝግታ ከመሆኑም የተነሳ የእይታችን ጠርዝ መጥበቡ አይሰማንም። በሕክምና ቋንቋ ክሮኒክ ግላኮማ የሚባለው ይህ አይነት ነው። በተለይም ከ35 ዓመት በላይ ከሆኑ ኒርሳይት አጭር ርቀት ማየት ችግር ያለባችሁ፣ ከፍተኛ የደም ግፊት ያለባችሁ ወይም በቤተሰብ ታሪክ ግላኮማ ያለባቸው ሰዎች ከፍተኛ ጥንቃቄ ማድረግ አለባቸው።
የአይን ነርቭ ጉዳት ከደረሰበት በኋላ የማይመለስ በመሆኑ መፍትሄው ምርመራ ነው። በየዓመቱ ግፊቱን የሚለካ የአይን ምርመራ አድርጉ። ቶሎ ከተደረሰበት መድኃኒቱም ጠብታ ወይም ቀዶ ሕክምና በመጠቀም ግፊቱን መቆጣጠር ይቻላል። ሁለተኛው ስኮቶማ ማለት በአንድ የእይታ ክፍል ላይ የሚፈጠር ጥቁር ነጥብ ነው። ምክንያቱም የእይታ ማጣት ነው። ስኮቶማ በማዕከላዊ የእይታ ቀጣና ላይ ካልተቀመጠ በቀላሉ ላናስተውለው እንችላለን። ስኮቶማ በራሱ በሽታ ሳይሆን የውስጥ የአይን ችግር እንዳለ የሚያመለክት ቀይ መብራት ምልክት ነው። ይህም ማለት የሬቲናን ችግር ወይም በግላኮማ ሳቢያ በአይን ነርቮች ላይ የደረሰን ከፍተኛ አደጋ ሊያመለክቱ ይችላሉ። ጤናማ ያልሆነ የስኳር መጠን ወይም የነርቭ ችግሮችም ስኮቶማን ሊያስከትሉ ይችላሉ። ስኮቶማ የማይንቀሳቀስ የጥቁር ቦታ ስለሆነ በእይታችን ላይ ትኩረት አድርገን አንድ ነገር ለማየት ስንሞክር ትኩረታችንን ያጣል ወይም ሙሉ በሙሉ ይጠፋል። ይህም ሲከሰት ምንም ማዘግየት የለብንም። ባለሙያዎች የሚጠቀሙትን ልዩ የምርመራ ዘዴ ቪዥዋል ፊልድ ቴስት ስላለ ወዲያውኑ ወደ ባለሙያ ሄደን እና ዋናውን ችግር አስከትሎታል የተባለውን በሽታ መታከም ይጀምሩ። ሶስተኛ የአይን ብጉር ስታይ። የአይን ብጉር የሚፈጠረው በአይን ሽፋሽፍት ጠርዝ ላይ ያሉ የዘይት እጢዎች ሜቦሚያን ግላንድስ መግቢያ በባክቴሪያ ኢንፌክሽን ሲታገድ ወይም ሲጠቁ ነው። በኢንፌክሽኑ ሳቢያ የአይን ህብረ ህዋሳት ስለሚበግኑ ያብጣሉ። በኋላም አፍ አውጥተው ይከስማሉ። ቀላሉና ውጤታማው ህክምና ሙቀት ነው። በሙቅ ውሃ ውስጥ ንጹህ ጥጥን ወይም ጨርቅን እየነከሩ በቀን 6 ጊዜ ለ5 ደቂቃ ያህል በአይኑ ላይ በማሳረፍ ነው። ሙቀቱ እጢ እንዲከፈትና መግል እንዲፈጠር ያግዛል። ጥንቃቄ ማድረግ አለብን። ብጉሩን በእጅ መንካት፣ መጭመቅ ወይም መፈንቀል ፈጽሞ የለብንም። ኢንፌክሽኑ ወደ ሌላ የአይን ክፍል እንዲዛመት ወይም የአይን ሽፋሽፍትን አካባቢ ላይ ሰፋ ያለ ችግር እንዲፈጠር ሊያደርግ ይችላል። የአይን ብጉር ተደጋጋሚ ከሆነ ይህ የቫይታሚን ኢ እጥረት ወይም ስር የሰደደ የአይን ሽፋሽፍት ኢንፍላሜሽን እንዳለብን ሊያመለክት ይችላል። አራተኛ የአይን ጸጉር መርገፍ አይላሽ ሉዝና ዘለቂታዊ መፍትሄዎቹ። የአይን ጸጉር እንዲረግፍ የሚያደርጉ ብዙ ምክንያቶች አሉ። ከአለርጂ በተለይም በመዋቢያ የሚፈጠር የታይሮይድ እጢ ድክመት፣ ታይሮይዲዝም፣ የምግብ ጉድለት፣ የቫይታሚን ወይም የብረት እጥረትና የተለያዩ መድኃኒቶች ናቸው። የመጀመሪያው መፍትሄ የምግብ ማስተካከያ ነው። ለጸጉር ጤንነት ወሳኝ የሆኑ ቫይታሚን ኢ እና ቢ ኮምፕሌክስን በአመጋገብ ወይም በመድኃኒት መልክ መውሰዱ ችግሩን ለመቅረፍ ቁልፍ ነው። ዘለቂታዊ መፍትሄዎቹ ከመኝታ በፊት የጉሉ ዘይት፣ ካስተር ኦይል፣ የተልባ ዘይት፣ ሊሲንዲ ፍላክሲሲድ ኦይል ወይም የቫይታሚን ኢ ዘይትን በጥጥ ነክሮ በአይናችን ጸጉር ላይ በቀስታ ማሳጅ ማድረግ የጸጉሩን ፍሎሪክ እንዲጠገንና እንዲወፍርናም እድገቱን ለማገዝ ይረዳል። ሆኖም ማንኛውም ዘይት ወደ አይናችን ውስጥ እንዳይገባ ጥንቃቄ ማድረግ አለብን። እንግዲህ ውድ ቤተሰቦቼ የዛሬው ቪዲዮ የአይን ጤና ትምህርታችን ይህንን ይመስል ነበር። ሁሌም አስታውሱ አይኖቻችን ውድ ስጦታችን ናቸውና በቸልተኝነት ሳይሆን በእውቀትና በጥንቃቄ ልንጠብቃቸው ይገባል። ከዛሬው ትምህርት ውስጥ ይህንን አዲስ ነገር ተምሬያለሁ የምትሉት ነገር ምንድነው? ወይም ከነዚህ በሽታዎች ጋር በተያያዘ የራሳችሁ ልምድ ካለ በኮሜንት መስጫ ስፍራው ላይ ጻፉልኝ። አስተያየታችሁ ለኔ ትልቅ ትምህርት ሲሆን ለሌሎች ቤተሰቦቻችን ደግሞ ግንዛቤን ያሰፋላቸዋል። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ፍቅራችሁን ግለጹልኝ። ለሌሎች ወገኖቻችን እንዲደርስ ደግሞ ሼር ማድረጉን አትርሱት። ለጤና ከተርሲት ቻናል አዲስ ከሆናችሁ ደግሞ የቤተሰባችን አባል እንድትሆኑ ሰብስክራይብ እንድታደርጉ በአክብሮት ተጠይቃችኋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ጤናችሁን ጠብቁልኝ። ባይ ባይ።